እግዚአብሔር ይወላችሁ ብንሰርቅም ይወደናል። ወርቅ ነና ይወደናል ብንሰርቅም። ዛግን እንጂ ወርቅነታችን አልለቀቀም። አንድ ወርቅ በጭቃ ውስጥ ቢሆንም በጭቃው ውስጥ ሆነ ይባላል እንጂ አፈር አይሆንም። አንድ ክርስቲያን ተመልከቱ፣ ከክርስትና እምነቱ ቢወጣ እንኳን ክርስቲያን ከክርስትና እምነቱ ቢወጣ እንኳን ሲመጣ የልጅነት ጥምቀት አይደለም የሚጠመቀው፣ ዝገቱን የሚያስለቅቅ ቀኖና ነው የሚሰጠው። እንደገና ወደ ቤቱ ነው የሚመልሰው። በቤቱ ያለ ሳለንም ይወደናል፣ ስንጠፋም ይወደናል፣ ሌባ ስንሆንም እግዚአብሔር ይወደናል። ይወደናል ማለት ግን አይፈርድብንም ማለት ግን አይደለም። ግልጽ ነው አባባሌ። ይወደናል። እሺ ወዶ ምን አደረገ ካልከኝ አንድ ብቻ ተናግሬ ልጨርስ። እግዚአብሔር ይወደናል አይወደንም? እኛን ወደዋለን አንስቱ ልቶ ትምህርቴም ስላልሆነሽ እግዚአብሔር ከወደደን እግዚአብሔር የሚወደን ከሆነ ምን አረገልን ካልከኝ ኃጢአት ሰርተንም በንስሐ ይመልሰናል። በሉ እስኪ ሁላችሁ በድለነውም በሉ እንጂ ይመልሰናል። ምን ብለነው? እውነት ከድንግል ማርያም በቀር እግዚአብሔርን ያልበደለ ኃጢአት ያልሰራ ፍጡር የለም። ከድንግል ማርያም በቀር አብርሃም አዎ፣ እሺ ሌላም ጥሩ፣ ሙሴ አዎ በድሎታል፣ ዳዊት አዎ አመንዝሯል፣ ሌሎቹም ነገስታት የፈልጋችሁትን ጥሩ በንስሐ የተመለሱ ወርቆች ናቸው። ግን ስለዚህ ተመልከቱ፣ እግዚአብሔር እንደሚምረን የምናውቀው እግዚአብሔር እንደሚወደን የምናውቀው በድለነውም እንኳን ሳይጸየፈን እስከ መጨረሻው ልጆቼ ብሎ መቀጠሉ ነው። አሁን ተመልከቱ፣ እንዲህ የሚል ጽሑፍ አለ። ወነሳ እግዚአብሔር በእንተ ዘገብሮ ለሰብ የሚል ማለት ነው። እግዚአብሔር ሰውን ስለፈጠረ ተጸጸተ። በፍጹም እግዚአብሔር አይጸጸትም። ምን አለ ማለት ነው? እግዚአብሔር አያዝንም፣ እግዚአብሔር ደስተኛ ነው። ይህን ማወቅ አለባችሁ። እግዚአብሔር አዘነ፣ እግዚአብሔር ተከዘ የሚል ጽሑፍ ስታገኙ ሰው በሰራው ኃጢአት ፈረደ ነው ትርጉሙ። ምክንያቱም የእግዚአብሔር ያ ደስተኛ ባህሪው በሐዘን አይለወጥም። እሳት ተመልከቱ፣ የፈለገ ያህል እንኳን ቢሆን ቀዘቀዘ እንደማይባል የእግዚአብሔር ባህሪ ፍጹም ባህሪው ምን አይሆንም? ሐዘን አይውጠውም። ስለዚህ ተመልከቱ፣ እግዚአብሔር ተጸጸተ ማለት ሰው ስለበደለ እግዚአብሔር ለሰው አዘነለት ማለት ነው። እስኪ በሉላችሁ፣ ሰው ስለበደለ በሉ። ታዲያ ምን በለው? ንስሐ ግባ ነው። አንዳንድ ሰው ይላል ቄስ ትናንት ኃጢአት ሰራው፣ እሺ ነገ ኃጢአት ሰራው፣ እሺ እንግዲህ በቃ መረረኝ ሰለቸኝ ትላላችሁ። አሁን ቢያንስ እኔና እናንተ ኳልኩሌት ብንደረግ ብንሰላ 6 10 ጊዜ ያልሰራ ነው ተደጋጋሚ ኃጢአት የለም። ስንት ጊዜ እንደው 10 ያልሰራ አለ እዚህ ውስጥ አለ? ኧረ 10 100 ይሞላል። የኛስ እውነት 100 ነው የሚሞላው። ታዲያ ምን ያደርጋል መሰላችሁ? ንስሐ አባቱ ጋር መጥቶ ለመናዘዝ ያፍራል። ከዚያ የከተማው ሰው ምን ያደርጋል? ገዳም ሹልክ ብሎ ይሄዳል። አልሰሙት ጋር ያዳርስ ማለት ነው። አልሰሜን ግባ በለው እንዴ! አይደረግም እኮ እንዴ! እግዚአብሔር አንድ ንስሐ አባት ያዘዘልህ አፍረህ እንድትተው እግዚአብሔርን መፍራቱ ስለቀረ ባይሆን ቄሱን አፍረህ ኃጢአት ከመስራት እንድታቆም። እንደው ምን ይሉኛል ዛሬም ኃጢአት ሰው ይዋላሉ። ገመድ ሰረኩ፣ ነገም ሄዶ ገመድ፣ ነገም ሄዶ ገመድ፣ ነገም ሄዶ ጭንቅ ሲላቸው ልጄ ግን ሁሌም ገመድ ነው የምትሰርቀው አሉት። አይ አባ ገመዱ ጫፍ ላይ በሬ ነበረ፣ መጀመሪያ ገመዱን ስለሳብኩት ነው አላሉ። እና ንስሐ ሲገባ እንዴ ነው አሁን ሰው። እኔ ግን እምላችሁ ይሄን አይደለም የሚያነሳን እስካልሰለቸን እኛ መግባት እንዴት እንሰለቻለን? የሚምረን ካልሰለቸን እኛ ለመማር እንዴት እንሰለቻለን? ስለዚህ ተመልከቱ፣ ንስሐ መግባት ሁሌ ማን ስለሚወደን በሉ እንጂ ማን ስለሚወደን። እግዚአብሔር ሂሳብ አያወራርድም። ይህን ስላደረክ ይህን አድርጋል ብሎ አይቀጣም እግዚአብሔር።